ሰላም ናይስ። ሶ ካለፈው የቀጠለ ሶስተኛውን ጥያቄ ሳልመልስ አይደለም ያቆም ነው። ስለዚህ ባለፈው አንደኛው የሜካኒካል ቲዮሪ የኢንትራኩላር ፕሬሸር መጨመር እንዴት ነው ነርቭን የሚጎዳው የሚለውን አየን። ሁለተኛ ደግሞ ቫስኩላር ቲዮሪ ብለን ደግሞ አየን። የኢንትራኩላር ፕሬሸሩ ኖርማል ቢሆንም እንኳን ኢንኖርማል ቴንሽን ግላኮማ ላይ ማለት ነው ኢንኖርማል ሬንጅ ውስጥ ቢሆንም እንኳን የደም አቅርቦት በቂ ባለመኖሩ ምክንያት የሚፈጠር ጉዳት ነው ብለን አይተናል። ማለት በቂ የሆነ የደም አቅርቦት ለኦፕቲክ ነርቭ ሄዱ ባለመድረሱ ምክንያት እዛ አካባቢ ያሉ ብለድ ቬዝል ፍራጃይል ይሆናሉ። ሬቲናል ጋንግሊዮን ሴል ደግሞ በቂ የሆነ ኒውትረንት ኦክሲጅን ባለማግኘቱ ምክንያት ይጎዳል። እንደገና ደግሞ ልምሻ ነው የሚሆኑት፣ ፍራጃይል ነው የሚሆኑት። በሱ ምክንያት ደግሞ ትንሽ የሆነ ኢንትራኩላር ፕሬሸር መጨመር ተጨማሪ ጉዳት በማምጣት ሬቲናል ጋንግሊዮን ሴል ዴዝ እንዲፈጠር በማድረግ ግላኮማ ሀፕን እንዲያደርግ ይሆናል የሚለውን ቫስኩላር ቲዮሪ አየን። ስፔሻሊ ደግሞ የሃይፐርቴንሽን የደም ግፊት ታማሚዎች እንዲሁም እንዳጠቃላይ ማታ ማታ የደም ግፊት ይወርዳል። ሃይፐርቴንሽን ታካሚዎች የደም ግፊት ታማሚዎች ደግሞ ማታ ማታ ለደም ግፊት ለማውረድ በሚወስዱት መድኃኒት ደግሞ ምክንያት ደብል ደግሞ ይወርዳል። ማለት ያወረደ ማለት ደግሞ ምንድን ነው? በቂ የሆነ የደም አቅርቦት ለኦፕቲክ ነርቭ ሄዱ እንዳይደርስ በማድረግ የነርቭ ጉዳት እንዲከሰት ይሆናል የሚለውን አይተናል። እዚህ ጋር የምታዩት ፎርሙላ ኦኩላር ፐርፊዥን ፕሬሸር ኢዝ ኢኳልስ ቱ ሚን አርተሪያል ፕሬሸር ማይነስ አዮፒ ማለት ሚን አርተሪያል ፕሬሸር ማለት አጠቃላይ ሲስተሚክ የሆነ ብለድ ፕሬሸር በመቀነሱ ምክንያት ስፔሻሊ ደግሞ የደም ግፊት ታማሚዎች ላይ በመድኃኒታቸው ምክንያት ደብል በመውረዱ ምክንያት የሚን አርተሪያል ፕሬሸር ትቀንሳለች። ሚን አርተሪያል ፕሬሸር ቀነሰ ማለት ኦኩላር ፐርፊዥን ፕሬሸር ወደ አይን የሚመጣው ፕሬሸር ደም እንዲሄድ የሚያደርገው ፕሬሸር ቀነሰ ማለት ነው። ያ ፕሬሸር ቀነሰ ማለት ደግሞ በቂ የሆነ የደም አቅርቦት ኦፕቲክ ነርቭ ሄዱ ጋር ስለማይደርስ ብለድ ካፒላሪዎች እነዛ አካባቢ ያሉ የደም ትቦዎች ፍራጃይል ይሆናሉ። ኦፕቲክ ነርቭ ሄድ አካባቢ ደግሞ ሬቲናል ጋንግሊዮን ሴሎቹ ምን ያደርጋሉ? ሃይፖክሲክ የኦክሲጅን እጥረትና ኒውትረንት ባለመኖሩ ምክንያት ፍራጃይል ይሆናሉ። ዴዝ ሀፕን ያደርጋል ማለት። ስለዚህ የሚን አርተሪያል ፕሬሸር መቀነስ አጠቃላይ ሲስተሚክ ብለድ ፕሬሸር መቀነስ ኦኩላር ፐርፊዥኑ እንዲቀንስ በማድረግ በቂ የሆነ የደም አቅርቦት እንዳይኖር ይሆናል የሚለውን አይተናል። ሌላው ደግሞ ኢንትራኩላር ፕሬሸር ነው። ኢንትራኩላር ፕሬሸር መጨመሩ ፕሬሸር ሲጨምር ኦኩላር ፐርፊዥን ፕሬሸር ምን ያደርጋል? ይቀንሳል። ስለዚህ በቂ የሆነ የደም አቅርቦት አይኖርም ማለት። ስለዚህ ኖርማል ቴንሽን ግላኮማ ታካሚዎች ላይ ምንም እንኳን አዮፒ ኢንትራኩላር ፕሬሸሩ ኖርማል ሬንጅ ውስጥ ቢሆንም እንኳን ትንሽ መጨመር ኢንትራኩላር ፕሬሸሩ መጨመር ሜካኒካል የሆነ ቲዮሪ ላይ ያየ ነው። የፕሬሸር መፍጠር ብቻ ሳይሆን ማለት የኳሱን ስትሬች በማድረግ ኢንትራኩላር ፕሬሸሩ ሲጨምር የአይን ኳሱ ስትሬች በማድረግ ላሚና ክሪብሮሳ ላይ ዲፎርሚቲ በማምጣት አክሰናል ዳሜጅ ያመጣል ብለናል። ፕሬሸር በመጨመር ኢንትራኩላር ፕሬሸሩ ነገር ግን ኢንትራኩላር ፕሬሸሩ መጨመሩ ደግሞ ሁለተኛ ኦኩላር ፐርፊዥን ፕሬሸር እንዲቀንስ ያደርጋል። ወደ ኦፕቲክ ነርቭ የሚመጣውን የደም አቅርቦት በራሱ እንዲቀንስ ያደርጋል። ሁለት ነው። ስለዚህ ኢንትራኩላር ፕሬሸር መጨመር አንደኛ ሜካኒካል ቲዮሪ ላይ ያየነው ስትሬች በማድረግ ከጀርባ ላሚና ክሪብሮሳ ላይ ፕሬሸር በመፍጠር ዲፎርሚቲ የአክሰን ዳሜጅ ዴዝ እንዲፈጠር ያደርጋል። ሁለተኛ ደግሞ ኢንትራኩላር ፕሬሸሩ መጨመሩ ደግሞ ምንድነው ኦኩላር ፐርፊዥን ፕሬሸሩን ይቀንስ ማለት ወደ ኦፕቲክ ነርቭ ሄድ የሚመጣውን የደም አቅርቦት ራሱ እንዲቀንስ በማድረግ ጉዳት እንዲመጣ ያደርጋል ማለት። ስለዚህ ኖርማል ቴንሽን ግላኮማ ላይ ኢንትራኩላር ፕሬሸር መቀነስ ኢቭን ምንም ኖርማል ቴንሽን እንኳን ቢሆን ከሱ ራሱ መቀነስ ጠቀሜታ አለው። ምክንያቱም ኦኩላር ፐርፊዥን ፕሬሸር የደም አቅርቦቱን እንዲጨምር ስለሚያደርግ ማለት ነው። እሱን አይተናል። ስለዚህ ምንድነው አሁን የምናየው እንዴት ነው ይሄ ከእይታ መቀነስ ጋር የሚገናኘው ነው የሚለውን ልናይ ነው። አሁን እዚች ጋር ምንድነው ካፕ ትባላለች እቺ ዲፕሬሽን አይደለ? ስለዚህ ይሄ ደግሞ ፒንክ የሆነው ከለር ኒውሮሬቲናል ሪም እንለዋለን፣ የአክሰን ክፍል ማለት ነው። ስለዚህ እነዚህ አክሰን ዳሜጅ ሬቲናል ጋንግሊዮን ሴል እየሞቱ ሲመጡ እንደዚህ ነው የሚሆነው ካፒንግ። ይሄ ኖርማል የሆነ ኦፕቲክ ነርቭ ሄድ ወይም ደግሞ ኦፕቲክ ዲስክ ሲሆን እዚህ ጋር ግን ምን ያደርጋል? ኒውሮሬቲናል ሪሙ እየተበላ ሲመጣ ነጩ ፓርት ምን ያደርጋል? እየሰፋ ይመጣል። ይሄን
ካፒንግ እንለዋለን ማለት ነው። ልክ እነዚህ ኒውሮሬቲናል ሪም ተበሉ ማለት አግዘን ተበላ ወይም ደግሞ ሬቲናል ጋንግሊዮን ሴል ዴዝ ሆነ ማለት ነው። እዚች ጋር ይዩት። ስለዚህ ምንድን ነው ብለናል? እዚች ጋር ቺን ፒክቸር አምጥቼ ላሳያችሁ። እነዚህ አግዘን ናቸው። ከተለያዩ አቅጣጫ መጥተው እዚህ ኦፕቲክ ዲስክ ጋር ገጥመው ኒውሮሬቲናል ሪም የሚፈጥሩት ከዛ ወደ ብሬን የሚሄደው ኦፕቲክ ነርቭ ተፈጥሮ መልእክት ይሄዳል ነው እያን ያለ ነው። ስለዚህ እዚያ አካባቢ ያለ ኒውሮሬቲናል ሪም ተበላ ማለት ካፒንግ ፈጠረ ማለት ከዚህ በኩል የሚመጡት አግዘኖቹ እነዚህ ገመዶቹ ተበሉ ማለት ነው። አያችሁ እዚች ጋር አሁን ይሄ ካፒንግ ነጩ እየሰፋ መጣ። ኒውሮሬቲናል ሪም ያለው ይሄ ፒንክ ቦምቦሊኖ እንትኑ ደግሞ እየተበላ መጣ ማለት። ስለዚህ ይሄ ኒውሮሬቲናል ሪም እየተበላ መጣ ማለት ወደሱ በኩል የሚመጡት እነዚህ አግዘኖች በቀስት የምታዩት የሚመጡት አግዘኖች እዚህ ጋር ጥቁር ሆኖ የምታዩት አግዘኖቹ ምን ያደርጋሉ? ዳሜጅ እየሆኑ መጡ ማለት ነው። ይሄ አሁን ሌላ ስሊት ላምፕ ኤግዛሚኔሽን የምንለው መማርመሪያ አለ። ከለር የሚቀያየር መሳሪያ ነው። እዚህ ጋር የምታዩት ይሄ ብላክ ኤንድ ዋይት ይመስላል። በኮባልት ፍሉ ፊልተር የሚባለው በሱ ሲታይ እዚህ ጋር ያያችሁት ጥቁር የሚመስል ነገር የለም። ከደም ትቦ ስር የምታዩት እዚህ ከደም ትቦ ስር ቀስት ምልክት የተደረገበት ይሄ ማለት ነው። እሱ ማለት የአግዘኑ ያገመዱ ዴዝ ነው ማለት ነው። አንድ ሜታፎር ልስጣችሁ። ለምሳሌ ካሜራ ፒክቸር ስናረግ ያ ሌንሱ ፒክቸር የምናደርግበት ሌንሱን እንደ ፎቶ ሪሰፕተር ይዩት ማለት ሮድ ኤንድ ኮን የሚመጣውን ብርሃን ወደ ኤሌክትሪካል ሲግናል የሚቀይሩት እነዛ ሌንሶቹን የካሜራውን ፎቶ ሪሰፕተር ብላችሁ ያዙት። ሁለተኛ ያ ካሜራው ማለት ነው ፒክቸር የተደረገውን ይዞ የሚሄደው ደግሞ ዳታ ኬብሉ ደግሞ እንደ ሬቲናል ጋንግሊዮን ሴል አግዘን እንደ ገመዱ ይዩት። ብሬን ደግሞ እንደ ቪዥዋል ዲስፕሌይ ያ ካሜራው ኢንተርፕሬት የሚሆንበት ወይም ደግሞ የሚገለጽበት ደግሞ ብሬን ነው ማለት። ስለዚህ ምንም እንኳን ፎቶ ሪሰፕተሮቹ የሚመጣውን ላይት ወደ ኤሌክትሪካል ሲግናል ቢቀይሩትም እንኳን ዳታ ኬብሉ ከተጎዳ መልእክት አይተላለፍም፣ ማየት አንችልም ማለት ነው። ይሄ የምታዩት ገመድ የሚመስለው ወደ ኦፕቲክ ዲስኩ የሚመጣው ደግሞ እሱ ማለት እዚህ ጋር ጠቆር ያለው ዳታ ኬብሉ ሲጎዳ ነው ማለት ነው። አግዘኑ ሲጎዳ ነው ማለት ነው። ስለዚህ አግዘኑ ዳታ ኬብሉ ተጎዳ ማለት ማየት አንችልም ማለት ነው። ሌላ ፒክቸር ላሳያችሁ። ይኸውላችሁ እዚች ጋር ካፕ እያደረገ ነጩ እየሰፋ ኒውሮሬቲናል ያልነው ቦምቦሊኖ ያልነው ደግሞ እየተበላ ሲመጣ ወደሱ በኩል የሚመጣው ይሄ ከላይ በኩል የሚመጡት እዚህ ጋር ጠቆር ያለ ምትት ከላይ በኩል የሚመጡት አግዘኖቹ እየተበሉ ዳታ ኬብሎቹ እየተበሉ መጡ ማለት ነው። በታች በኩልም ይሄው እንግዲህ እንደምታዩት እዚህ ጋር ጠቆር ያለው በታች በኩል ደግሞ የሚመጡት አግዘኖቹ ዳታ ኬብሎቹ እየተጎዱ መጡ ማለት ነው። ስለዚህ ምንም እንኳን ፎቶ ሪሰፕተር የሚመጣውን ቪዥን ወደ ኤሌክትሪካል ቢቀይረውም እንኳን በሱ በኩል የሚመጡት ዳታ ኬብሎቹ በመጎዳታቸው ምክንያት ማየት አንችልም ማለት ነው። ይህን ክሊኒካሊ የምናየውን በስሊት ላምፕ የምናየውን ነገር ቮክ የምትባል መሳሪያ አለ። እሱን ተጠቅመን የምናየውን ክሊኒካሊ ይሄን ደግሞ በደንብ የሚያጎላልን መሳሪያ አለ። አሰሩ ምርመራ ብለን የምንልካችሁ ያ ማለት ቪዥዋል ፊልድ ቴስቲንግ ይባላል። ያንን የሚለካ ሃንፈር ይባላል። እሱን ለብቻ ወደፊት እናጠናለን፣ እንማማራለን። አሁን እንደ ሪፖርት ላሳያችሁ። ይሄን ሪፖርት ነው ይዛችሁ አሰርታችሁ ስትመጡ ይዛችሁ የምትመጡት ሪፖርት ይሄ ነው። አሁን ይሄ የምታዩት የሬቲና ክፍል ነው ማለት ነው፣ ዙሪያውን ማለት ነው። እቺ የምታዩት ኦፕቲክ ዲስኳ ነች ማለት ነው። ስለዚህ ይሄ ነጭ ፓርት የምታዩት ኖርማል ነው። ይሄ የምታዩት ጠቆር ያለው ፓርት ማለት ደግሞ የተጎዳ ክፍል እንዳለ የሚያሳይ ነው ማለት። እዚች ጋር ከላይ የምታዩት እዚች ጋር ያለው አግዘን ተጎዳ ማለት ኢንፌሪየርሊ ቴምፖራሪ ራቅ ያለው ማለት ነው። ይሄ ደግሞ ሱፔሪየር ከፍ ብሎ ናዛሊ ወደ ውስጥ ያለ ነው። ስለዚህ ብቻ ምንድነው እዚህ ጋር ያለው አግዘን ሲጎዳ በምታመጡት የቪዥዋል ፊልድ ሪፖርት ላይ ያሳያል። ይሄ ሪፖርት ምንድነው የሚለው እዚህ አካባቢ ሱፔሪየርሊ ኤንድ ናዛሊ ያለው የሬቲና ክፍል ተጎድቷል። ይሄ የሬቲና ክፍል ይሄ ሬቲና ቢሆን እዚህ አካባቢ ያለው እንደማለት ነው። ያችሁት ይሄ የሬቲና ክፍል የነጭ ፓርት ኖርማል ነው። እዚያ አካባቢ ያለው ግን የሬቲና ክፍል የብርሃን መቀበያ ክፍል ተጎድቷል፣ እዛ አካባቢ ያለው ዳታ ኬብል ተጎድቷል እያለ የሚያሳየን ሪፖርት ይሄ ነው ማለት ነው። ለምሳሌ እንደዚህ ጥቁር ዙሪያው ቢሆን ጥቁር ቢሆን ፔሪፌሪ ላይ ያለው ሬቲና፣ ፔሪፌሪ ላይ ያለው አግዘን፣ ፔሪፌሪ ላይ ያለው ዳታ ኬብል ተጎድቷል የሚል ሪፖርት ነው ማለት ነው። ስለዚህ ይሄ ወደ ታካሚው ሲሄድ
ታካሚው የሚያየው ይሄ ነው ማለት ነው። ፔሪፌሪ ላይ ያለው ዳታ ኬብል በመጎዳቱ ምክንያት ሰውየው የሚያየው በሴንትራል አካባቢ የሚመጡት ዳታ ኬብል የሚያልፈውን ወደ ብሬን የሚሄደውን መልእክት ነው የሚያየው። ፔሪፌሪ ላይ ያለው ዳታ ኬብሉ ስለተጎዱ ፔሪፌሪ ላይ ያለውን ቪዥን ማየት አይችልም። ስለዚህ ግላኮማ ታጣቂዎች እንደዚህ ሴንትራል ላይ ያለው ዳታ ኬብል ደግሞ ከተጎዳ ሴንትራል ላይ ማየት አንችልም። ስለዚህ የሚመጣው ጉዳት እንዴት ታካሚው ላይ ውጪ እይታውን እንዴት እንደሚቀንሱት በዚህ ፒክቸር እናያለን ማለት ነው። ላይክ ሼር አድርጉ። ይመቻችሁ።